ተጀግንነቱን ሰጡኝ ይላል ብራቱን ካባቱ ያጠላት መጋኛ ገዳይ ባለሊቱ ገዳይ ሲታው ወንድ ልጅ ሞቱ አነጋ ማዲያ ፈሪም ሰው ይገላል ከረጋ መሬቱ አረወራ የተከበሩ አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ፣ የተከበራችሁ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የመይሰው ካሳ ሁለተኛ ኮር የታድሎ ብርሃን ክፍለ ጦር አመራሮች፣ በዚህ ዕለት ወታደራዊ ስልጠናችሁን አጠናቃችሁ የምርቃት በዓላችሁን ያከበራችሁ የምትገኙ ተመራቂዎች፣ ክቡራትና ክቡራን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተከበራችሁ ተመራቂዎች፣ በስልጠና ወቅት በሚገጥሙ አድካሚ ጉዞዎችን ተሻግሮ ለዚህ መድረስ እንደቀላል የሚታይ ጉዳይ አይደለም። ውትድርና ቆራጥነትን፣ ጀግንነትን፣ ድፍረትን፣ ጽናትን የሚሻ የጀግኖች ግብር ነው። በዚህ ላይ ፋኖነት ሲታከልበት በጀግንነት ለህዝብ የሚከፈለው መስዋዕትነት እጥፍ ያደርገዋል። ፋኖነት ለእውነት የሚከፈል እውነተኛ መስዋዕትነት ነው። ፋኖነት ለወገን ለህዝብ ፍትህ፣ ነጻነት፣ እኩልነት፣ ሰብአዊ ክብር የሚከፈል የጀግንነት መንገድ ነው። ፋኖነት በየዘመኑ የሚበቅሉ ስርዓት ወለድ እኩይ የጥፋት መንገዶችን ማርከሻ መድኃኒት ነው። ፋኖነት ቅድምና ጥንታዊነት ያላጠፋው የባንዳዎች አረም ያላቀጨጨው የሐሰት ትርክት ያላደበዘዘው በየዘመኑ የሚበቅሉ ጸረ ህዝብ ጸረ ፍትህ ጠላቶች ተፈትኖ እንደ ወርቅ ነጥሮ እስከ ዛሬው የህልውና ትግላችን የደረሰ የጀግንነት ውርስ ነው። ፋኖነት በሀገርና በህዝብ ፍቅር የሚሰክሩበት እውነትን ሽቶ እውነተኛ ሆኖ የሚጓዙበት የጀግንነት እሴት ነው። ስለሆነ ዛሬ የፋኖነትን ወታደራዊ ስልጠና ወስዳችሁ የምርቃት በዓላችሁን ያከበራችሁ የምትገኙ ጓዶች ፋኖ ሆናችሁ የፋኖነት ግብርን ተላብሳችሁ የፋኖነት አንድም የአማራነት ሴትን አክብራችሁ መታገል ግዴታችሁ እንጂ ፈቃደኝነታችሁን የምትጠይቁበት ጉዳይ አይደለም። ጠላታችን ከፊት ለፊት ነው ያለው። እናንተ ወደ ኋላ ዞራችሁ እንድትመለከቱ አልሰለጠናችሁም። ወደ ኋላ መዞር ፈሪነት ክህደት ነው። በጀግንነት በአርበኝነት የተንቆጠቆጠ ታሪክና ገድል እንድትጽፉ የትናንት አባቶቻችንን የአርበኝነት ገድል ማሰብ ያስፈልጋል። የአማራ ህዝብ ዘለቄታዊ ህልውና እንዲረጋገጥ የጀመረው የህልውና ትግል ከግብ እንዲደርስ ኢትዮጵያ ሀገራችንን ከአምባገነናዊ ስርዓት እንድናላቀቅ በዓላማ ጸንቶ መቆም ድካምን፣ መከራውን፣ መራብ፣ መጠማቱን ታግሶ በቁርጠኝነት እስከ መጨረሻው መጓዝ ብቻ ነው። ከዛር ጀምሮም የሚሰጧችሁን ግዳጆች ያለ አንዳች ማቅማማት ፈጽማችሁ በድል በአሸናፊነት እንደምንገናኝ እተማመናለሁ። በመጨረሻ የህልውና ትግላችን ዓላማውን እንዲያሳካ ራስን ከማሰልጠን ጀምሮ የሰለጠነ ሰራዊት ከመገንባት ያለ ድካም መስራትን በተግባር ያሳየነ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ